እሺ በዓለም ዙሪያ ያላችሁ ወገኖች እንደምን አመሻችሁ? እግዚአብሔር ይመስገን። አሁን የምንነጋገረው መልእክት ፍቅርን በተመለከተ ያው ኢየሱስ ነው። ዞሮ ዞሮ ፍቅር የኛ ፍቅር ኢየሱስ ነው። እሱን ነው የሚገልጥላችሁ። አንደኛ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 13 በደንብ አድርጋችሁ አጥብቃችሁ አንብባችሁ ተረዱ። በደንብ እዩት። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 13 በደንብ እዩ። ስለ ፍቅር ስናገር እምነት ብኖረኝ ተራሮችን የሚያፈልስ እምነት ብኖረኝ ትንቢት ብናገር ያለኝም ብሰጥ ድሆችን ባበላ ባካፈል ፍቅር ከሌለኝ ግን ከንቱ ነኝ፣ ምንም አይጠቅመኝም ይላል። ከንቱ ነኝ ይላል። ስለዚህ ኢየሱስ ክርስቶስ የሌለው ህይወት ማንኛውም ከፍታም ዝቅታም ከንቱ ነው። ፍቅራችን ኢየሱስ ነው። ኢየሱስ ፍቅር ነው። ኢየሱስ ይወዳቸዋል። ለዓለም አንድ ጊዜ የሞተው ኢየሱስ ክርስቶስ በፍቅር ነው። ስለዚህ አንዳንድ ሰዎች ፍቅር አለን ብሎ ጥቃቅን ነገሮችን ለሰዎች ሰጥተው የወደዷቸው መስሎ ሊታዩ ይፈልጋሉ። ለታይታ የሚሰጡ ለታይታ የሚወዱ፣ እሱ ግን ለታይታ ሳይሆን የምሩን ሞተልን፣ የምሩን አዳነን። ሃሌሉያ ማትራሸለ በኒያስ ኢየሱስ ክርስቶስ የምሩን ነው የሞተልን፣ የምሩን ነው ያዳነን። ፍቅሩን የምሩን ነው ያሳየን። እንከበንካ ያልሆነ ፍቅር ነው ያሳየን። ስለዚህ እናንተም ለሰው ልጆች ስታሳዩ የምራችሁን ፍቅር አሳዩ። ስለዚህ ነገ ይመልስልኛል ይረዳኛል በሚል ሳይሆን እግዚአብሔርን በሚፈራ ልብ ሆናችሁ በፍቅር ሕይወት ተሞልታችሁ በእምነት በተስፋ ተሞልታችሁ የእግዚአብሔርን ሕዝብ አገልግሉ። የእግዚአብሔርን ሕዝብ ስሙ። እርስ በርስ ተደማመጡ። ፍቅር ያሸንፋል። ለአገራችን ለምድራችን ለኢትዮጵያ የሚያስፈልጋት ፍቅርና ፍቅር አንድነትና አንድነት ብቻ ነው። መበላላት አያስፈልገንም። ኢየሱስ ጌታ ነው። ምክንያቱም እምነት፣ ተስፋ፣ ፍቅር ዘውትር ይኖራል፣ አይወርቅም። ለዘላለም አይወርቅምልና ፍቅር ለዘውትር አይወርቅም ይላል። ከዚህ ሁሉ ከተስፋ ከእምነት አብልጦ የሚበልጠው ደግሞ እሱ ምንድነው? ፍቅር ነው። ፍቅር ማን ነው? ኢየሱስ ነው። ኢየሱስን የተከተሉ ሰዎች ፍቅር ከውስጣቸው አልቀም፣ ሁሉ ጊዜ ይወዳሉ። እስከ መጨረሻ የወደዳቸውን እስከ መጨረሻ ወደዳቸው ይላል። ሃሌሉያ። ኢየሱስን ተከተሉ። ፍቅራችን ኢየሱስ ነው። ፍቅር እንገላለጥ። 70 80 120 ኖረን ለምናልፋት ምድር አንባላ። አገልጋዮችን በርቱ። በዓለም ዙሪያ ያላችሁ ሁላችሁ ኢየሱስ ፍቅር ነው። በፍቅር ተመላለሱ። ኢየሱስ ጌታ ነው። አሜን። አድራሻዬን ለምትፈልጉ ወንጌላዊ ብርሃኑ ወልሳ እባላለሁ ከአዲስ አበባ። ስልክ ቁጥር 0913706703 ደውላችሁ ለየትኛውም ፕሮግራም ማሰስ ትችላላችሁ። በመድረክ አገልግሎት፣ በተለያየ ጸሎት ለታመሙ በተለያየ ችግር ላለባቸው ሰዎች እጸልያለሁ። እግዚአብሔር የታሰረውን ይፈታል፣ የተሰወረውን ይገልጣል። ሃሌሉያ አሜን።